ላለፉት 11 ቀናት ትልቅ እውነት ነው የገባኝ። ሰው እየኖረ ያለው ህይወት ለመኖር ብለን አንዳንዴ ራሳችንን ደስታችንን እናጣለን። ላለፉት 6 ወራቶች ያንዳንድ ሰዎች ኮንቴንት ክሬሽን አቀራረብ ተመችቶኝ እነሱን ለመምሰል ስሞክር ነበረ። ሆኖም ግን አቀራረቤ የኔም ኦዲየንስ አይወድቱም ነበር፣ እኔም አልወደውም ነበር። አለ አይደል ልክ ቪዲዮ ልቀርጽ ስል ማለት ነው ቪዲዮ ለመቀረጽ ሳይሆን የሆነ ጦር ሜዳ ሄጄ የምዋጋ አይነት ስሜት ነበር የሚሰማኝ። ይሄ ያመጣው ምንድነው? ራሴን አለመሆን። እናማ ይሄ 11 ቀን ሙሉ የጠፋውበት ምክንያት ለዚህ ነው። በጣም አስጠልቶኝ ደብሮኝ ነበረ ማርያምን። ዛሬ አንድ ነገር ልነግራችሁ ነው የመጣሁት። እባካችሁ ራሳችሁ ሁኑ። በየትኛውም ሁኔታ ይሄ ነገር ለኮንቴንት ክሬተሮች ብቻ አይደለም። በሪሌሽንሺፕ ውስጥም ሆኑ፣ በስራ ውስጥም ሆኑ፣ በጓደኝነትም በሶሻል ሚዲያም የሚፈለገው ራሳችሁ ስትሆኑ ብቻ ነው። ሁሌ ራሳችሁ ስትሆኑ ህይወት ለእናንተ ምን ትሆናለች? እንደ ጌም ነው የምትሆነው። የሰው የምትከተሉ ሰውን ለመምሰል የምትሞክሩ ከሆነ ግን ስራ ነው የሚሆንባችሁ። እሱ ሰውን ለመምሰል ራሱ ስራ ነው። ገባችሁ አይደል? የህይወት ፈተና ራሱ እያለ ጭራሽ ደግሞ ራሳችሁ ነው ሌላ ፈተና የምትጨምሩ ህይወታችሁ ላይ ማለት ነው። እናም ደግሞ እንደኔ ማለት ነው ሳታውቁት በስህተት ሰውን ለመምሰል ስትሞክሩ ከነበራችሁ ወደ ራሳችሁ ለመመለስ አትፍሩ። ሰው ምን ይለኝ ይሆን? እኔ የምታወቀው እኮ በዛ ነው። ወደ ራሴ ከተመለስኩ ሰው ምን ይለኛል ብላችሁ ምናምን በጭራሽ ማሰብ የለባችሁም። ሰው ምን ይለኛል ሳይሆን እኔ ምን ያስደስተኛል ብላችሁ ልታስቡ ይገባል። እናም የትኛውም አይነት ሁኔታ ገንዘብ የሚያስገኝ እንኳን ቢሆን ደስታችሁ የሚያሳጣችሁ ነገር ከሆነ አትሞክሩት፣ ይቅርባችሁ። እውነቴን ነው የምላችሁ። ራሳችሁን መሆን፣ ራሳችሁ የሚያስደስታችሁ ነገር፣ ውስጣችሁ የሚላችሁ ነገር ነው መታዘዝ ያለባችሁ እንጂ ለሰው ብላችሁ ወይ ለሆነ ነገር ለሆነ ጥቅም ብላችሁ የሆነ ነገር እናንተ ሌላ ሰው መሆን የለባችሁ። እና ደግሞ ሌላ ልላችሁ የምፈልገው ነገር ማለት ነው ራሳችን መሆን ስንጀምር ተሰጧችን ራሱ ይወጣል። የምሬን ነው። የሆነ አንዳንዴ ያለ አይደል መክሊቴ ምንድነው? እኔ ምንድነው የምችለው? ምንድነው የኔ ተሰጦ ምናምን ብለን እናስባለን። ራሳችንን እንጠይቃለን አይደለ? ግን ደግሞ ሰው ለመምሰል ምን ሞክር ከሆነ መክሊታችን ልናውቅ አንችልም። ኦሪጂናል ራሳችን ከሆነን ግን ራሱ ነው የሚወጣው። ፍላጎታችን ምን እንደሆነ እናውቃለን፣ አላማችን ምን እንደሆነ እናውቃለን፣ እያንዳንዱ ነገር እናውቃለን። ስለዚህ ተሰጧችን ራሱ ይወጣል ማለት ነው። እና ራሳችሁ መሆን ሞክሩ። የሰውን አትከተሉ። ራስ መሆን በጣም ደስ ይላል። የምሬን ነው። እና 11 ቀን ሙሉ የጠፋውበት ምክንያት ለዚህ ነበረ ውዶችዬ። እንደገና ደግሞ ራሴን ሆኜ እመጣለሁ ስላችሁ ቫልዩ ያለ ነገር ይዤ አልመጣም ማለት አይደለም። እንደውም ከበፊቱ የተሻለ በራሴ አቀራረብ ጥሩ ነገር ይዤላችሁ እመጣለሁ። ስለ ሰልፍ ዴቨሎፕመንት፣ ስለ ዲጂታል ማርኬቲንግ፣ ኦንላይን ቢዝነስ እና ስለ አንዳንድ ችግሮችና መፍትሄያቸው ይዘን እንመጣለን፣ እንማማራለን። በዚህ በዲጂታል ስኬት ቻናል ላይ እንማማራለን። እናንተ የምታውቁትን ለኔ ሼር ታረጉኛላችሁ፣ እኔ ማቀውን ለእናንተ ሼር አረጋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ቀጣይ እስከምንገናኝ ሰላም ሁኑ። እወዳችኋለሁ።